እስኪ ልጠይቃችሁ የአሜሪካ ቪዛ ዛሬ ማታ ባስመታላችሁ ይሻላል ወይስ በዚህ ምሽት ብትሞቱ ይሻላል? እንዴ ምን ነው አልገባችሁም? ጥያቄ እንዴ አላስመታላችሁም? አይዟችሁ ምንም አትስጉ። ከየት አባት ያመጣለሁ ለኔ የማያስመቱልኝ ማድገት ያለ ግን ጥያቄው እንደው እንደ ነገሩ እንጫወተው ብዬ ነው። እሺ ጥያቄው ለቀይረው ከበዳችሁ መሰለኝ። ወደ ክርስቶስ መሄድ ይሻላችኋል በዚህ ምሽት ወደ ትራምፕ? ምን ቅድም ግን ዝም አላላችሁም? ቪዛ ወይስ ብትሞቱ ያልኳችሁ? እና ሳትሞቱ ወደ ክርስቶስ እንዴት ልትሄዱ ወዳችሁ ነው እናንተ? እስኪ መነሳት የምትፈልጉ በትንሳኤ ለዘላለም ሕይወት መነሳት የምትፈልጉ እጃችሁን አውጡልኝ። ታድላችሁ አውሩዱት። አንዳንዶቹ እያሰቡ ነው፣ ግድ የለም ያስቡ። መሞት የምትፈልጉ ደግሞ እጃችሁን እስኪ አውጡልኝ። ምን ትተያያላችሁ? የሚቆረጃል እንዴ? ቆይ ሳትሞቱ እንዴት ልትነሱ ነው እናንተ? ቀስ ብለው የሚያወጡ ልጆች አሉ። እናንተ ካልሞት ካትነሳም የሚለውን የእግዚአብሔርን ቃል አታውቁትም እንዴ? አሁን የምንሞተው ምን ለማድረግ ነው? በአዲስ ኪዳን እንደሱ ነው። ሊቆጣጠረን አይደለም የምንሞተው። ለምንድን ነው? በቃ ካልሞት ካትነሳ ካልፈረስክ አታፈራም። ለዛ ነው የምንነሳው። እና ወደዛች ከተማ መሄድ አትናፍቁ። ይሄ ብቻ አይደለም ክርስቲያኖች፣ ይቺን ዓለም እያያችኋት ነው። ፍርሃት ብቻ ወጥሯታል፣ ስጋት ብቻ አስጨንቋታል። ምናልባት እንደኔ ያለው መናጢ ደሃ ብቻ ነው በነጻነት የሚመላለስባት። እሱም ካመሸ ወዮለት። ዋናዎቹ ታላላቆችስ፣ መሪዎቹስ፣ ባለጸጎቹስ በብዙ ቦዲጋርዶች ታጅበው ነው የሚሄዱት። ለምን? ስጋት፣ ፍርሃት፣ ጭንቀት። እውነት አስብ። ብዙ ካላቸውስ ትልልቅ ግንቦች፣ السلام عليكم አጥሮች፣ በኤሌክትሪክ አጥሮቹ ላይ የጠርሙስ ናዳዎች፣ በዛ ላይ ዘበኛ፣ በዛ ላይ ውሻ፣ በዛ ላይ ሽጉጥ። ይሄ ሁሉ ፍርሃት ያሳዝን፣ ይሄ ሁሉ ጭንቀት ያሳዝን። የእግዚአብሔር ቃል እንዲህ ይላል፣ ኃጢአተኞች ፈሩ መንቀጥቀጥም ዝንጎቹን ያዛቸው ይላል። ዓለም በኃጢአት ስለተያዘች ፈሪ ሆናለች። ፍርሃት ብቻ እንዴ! የዓለም የሰራዊት ኃይል